ነፍሰ ጡር አይደለሁም። ስለምንድን ነው የምታወራው? አንቺ ተረገምሽ። ልጅ ምን አድርገሽው ነው? ልቀቀኝ እባክህ። ልጅ የሚባል ነገር የለም። ሲጀመር ስህተት ነበር። እኔ እርጉዝ አይደለሁም። በስም ስህተት ነበር አርግዘሻል ያሉ። ከዚህ በኋላ እኔ እናንተ ምንም የሚያገናኘን ነገር የለም። ለዛ ለተረገመ ልጅ ብለሽ ልጅን አስወረድሽው አይደለ? ትሰማኛለህ ኤርሚያስ? የኔና ያንተ ነገር አብቅቷል። ይሄንን እውነት ደግሞ መቀበል አለብህ። ልጅን አስወግደሽው ከሆነ ግን ከዚህ በኋላ ትልቁ ጠላትሽ እኔ እንደምን እርግጠኛ ሆኜ እሺ? ጊዜ የለንም። ሆዴም እየገፋ ነው፣ ጽንሱም እያደገ ነው። ይገባኛል ውዴ። በቅርቡ ሁሉም ነገር ተስተካክሎ አብረን እንደምንሆን ቃል ገባልሻለሁ። ከሌላ ወንድ ጋር የማገጠችበትን ሴት ያግባ እያልከኝ ነው? በላይ ላይ አልማገጠችብኝም ካለ እኛ ምን ማድረግ እንችላለን? እኔ ልጅቷ ፍላጎት ምን እንደሆነ በደንብ ጠንቅቄ አውቀዋለሁ። ምንድን ነው ፍላጎቷ? ገንዘብ ነው። የልጃችን ተዝቆ የማያልቀር። አሁን ከቤት ይውጣ። ደኔ የተስተካከለውን ህይወቴን የማበላሸት አላማ ነው እንዴ ያለ ማለት አባቱን አሁን እንዳገባ ሳይስማማ አይቀርም። እዚህ ካንተ ጋር ጣላት የሚሆንበት ምንም ምክንያት የለም። ስለዚህ ወደ ሀብቱ እየተጠጋሽ ነው ማለት ነው። አስታውሻለሽ ግን ይሄንን እቅድ እኮ ብቻሽን አለም ያወጣሽው። ምን እያልክ ነው? መቼም እንግዲህ ሁለት ያጣሉ በአንዱ መካስ አለብኝ አይደል? ከድሮም ጀምሮ ቢሆንም እኮ የናሆምን ሀብት በጋራ ስንመኘው ነበር አይደል? የማይሆን ነገር አታወራ። ናሆምን አፈቅራለሁ ልትይ ነው? አንቺ እኮ ገንዘብን እንጂ ሰው ለማፍቀር አልተፈጠርሽም። እና አንተ ብቻ ናፍቃሪ? አሁን በል ከቤት ይውጣልኝ። ልቀቀኝ እባክህ ወደዛ። እርግጠኛ ነሽ? ቆይ እንዴት አይነት ሴት አድርገህ ብታስበኝ ነው? ከዚህ በኋላ አንተን የማፈቅር ይመስላል? ነገር እንደ አዲስ ብናድሰው ይሻላል። እንዲህ በቀላሉ እኮ አይሆንም ወይዘሮ አምራን። ከዛ በፊት አንድ ቪዲዮ ልኬልሽስ? የምን ቪዲዮ? ቪዲዮ ልኬልሻለሁ። ብቻሽንም ስለሆንሽ ቪዲዮን በደንብ ይወና ትደውልልኛለሽ። ለስራ ኤርሚ፣ ለዚህ ስራ በእጥፉ ነው ማስከፍልህ። ተጠቅመሽ እንደምትጥኝ ያሰብኩኝና የሆነ መተማመኛ ማስቀመጥ ነበረብኝ እኔ ጋር። ለዛ ነው ቪዲዮ ቀረጽኩሽ። በእሳት ለፍቅር እንዳንቺ ቀርብኳት ሴት የለች። እባክህ እኔንም እንደሌሎቹ እንዳጎዳኝ። የሰፈር ሰው ባይሽ ምን ቢልሽ ምንድነው የምትይው? ሰምኛለሽ? ካሁን በኋላ ደግመሽ ከሱ ጋር ይሄን ነገር ስታደርጊ ባይሽ እንዲህ በጥፊ ብቻ መለቅሽ እንዳይመስል። አንተ ጅን እኔ ያለሳ ስራ ባለጌ አታፍሪም? ደግሞ ለኔ ምን ላስተጭኛለሽ? በእርግጥ ይሄንን ነገር ናሆም አላየውም። ኑሐሚን ናት ይሄንን ነገር ሄዳ የነገረችው። እንግዲህ እሱም ድጋሚ ኤሚን እሱ ጋር እንዳላይሽ ብሎ እንደዚህ በጥፊ ከባድ ማስጠንቀቂያ ሰጥቷታል ማለት ነው። እንግዲህ ኤርሚያስም ይሄንን ነገር ኑሐሚን እንድታይ ፈልጎ ነበር። ለማናደድ ይሁን ለምን እንደሆነ ባይታወቅም ይሄንን ነገር ግን ኑሐሚን እንድታየው አድርጓል። እንግዲህ ኑሐሚንም ከዚህ በፊት ኤሚን እንደዚህ ሲል እረፍ፣ ልጅቷ ትማርበት፣ ገና ልጅ ናት፣ አትረብሻት ብላ እንግዲህ በተደጋጋሚ አስጠንቅቀው ነበር። አሁን ላይ እንግዲህ እነሱ ደግሞ መኪና ውስጥ ሲሳሳሙ ባየችው ነገር በጣም ደንግጣ ነበር። እሷም ወዲያውኑ ሄዳ ለናሆም ነገረችው። ናሆምም በዛ እንዴት ነው እንግዲህ እንደዚህ አይነት ብልሽታና ኮሽታ የፈጠረው ማለት ነው። ይሄ ነገር ደግሞ ሌኩንንም ዝናሽንም እጅግ በጣም አስደንግጧቸዋል። ይሄንን ነገር ቢሰሙ ኤሚ ላይ ምን ሊያደርጉ እንደሚችሉ አስቡት። ወይም ደግሞ ሌኩንን ከዚህ በፊት ሲያወራ እንደነበረው ይሄን እንደዚህ ለህግ አሳልፌ ልስጠው ላሳስረው እንዳለው ማለት ነው። እና ምናልባትም ደግሞ ኤርሚያስን ከሶት ልንመለከት እንችላለን ማለት ነው። በተለይ እሱ እንግዲህ ኑሐሚንን መንገድ ላይ ጠብቆ ሲያስቸግራት አልተው ሲላት ይሄን ልጅ ልክሰሰው ወይ ብሎ አሁን ደግሞ በእጃዙር ማጋ መጣ ኤሚ ጋር መጣና ድጋሚ እንደዚህ አይነት ነገር ሲጀምር በእርግጠኝነት እንግዲህ ሌኩን አሁን ላይ ሊያደርግ የሚችለው ነገር ምንድነው? ኤርሚያስን ሄዶ መክሰስ ነው ማለት ነው። ኤርሚያስ እንደውም ከኤሚ ጋር ሌላ ነገር አስቧል። ካንቺ ጋር እውነተኛ ፍቅር ይዞኛል፣ እንደውም አሁን ላይ ለምን ወደ ቤተሰቦችሽ ወስደሽ ከቤተሰቦችሽ ጋር አታስተዋውቂኝም እያላት ነበር። እንግዲህ ይሄንን ምን አስቦ እንደሚላት ባይገባንም ይሄንን ጥያቄ ግን ጠይቋታል። እና እንግዲህ ኤሚ ይሄ ነገር አስደንግጧታል ማለት ነው። እሱን አሁን ሰው ነው ብላ እንግዲህ ወስዳ ከቤተሰብ ጋር ብታስተዋውቁ አሁን ላይ ቤተሰብ ይሄንን ነገር በጭራሽ ሊቀበሏት አይችልም ማለት ነው። ምክንያቱም ኤርሚያስን ከዚህ በፊት ድብና አድርገው ስለሚያውቁት
ያው እንደምናውቀው ማለት ነው ኤርሚያስን ማያውቁ የለም። ናሆምም ያውቀዋል። ሌኩንም እንግዲህ ቤት ውስጥ ያሉ ሰዎች በሙሉ ናሆምን ያውቁታል፣ ስለሱ በደንብ ሰምተዋልና እንደውም ከሌሎቹ ጋር ደግሞ ግጭት አለበት ማለት ነው። በዚህ ምክንያት ኤሚ እንግዲህ ይሄንን ነገር ልታደርግ አልቻለችምና ለዛ ነው ይሄን ነገር ሲጠይቃት የጮችበትና እንደማይሆን የተናገረችው። ኤርሚያስ እንግዲህ አሁን ላይ ኑሐሚን በተናገረችው ነገር በጣም ተናዷል። ምክንያቱም እሱ ልጅ አለኝ ብሎ እያሰበ ማለት ነው። ኑሐሚን ደግሞ ይሄ ነገር ውሸት ነው፣ ምንም አይነት ልጅ የለም፣ ዶክተሮቹ በስም ስህተት ነው እርጉዝ ነሽ ብለው የነገሩኝ ብላ ስትነግረው ማለት ነው ኤርሚያስ በፍጹም ይሄን ሊቀበልና ሊያምን አልቻለም። በፍጹም እንግዲህ ሊቀበላት አልቻለም። እንደውም ምን ብሎ ሲያዞርባት ነበረ፣ ከናሆም ጋር ለመሆን ነው ይሄንን ነገር የምታደርጊው፣ ልጄን ከሱ ጋር ለመሆን ብለሽ ነው ያስወርድሽው በማለት ሲቆጣ ነበር። እንግዲህ ኑሐሚንም ይሄን ስትሰማ ምንድነው ብላ የመለሰችለት፣ ይሄን ነገር ካላመንኩ ወደ ሆስፒታል ወስደህ ልታስመረምረኝ ትችላለህ ብላ መለሳለታለች። እንግዲህ ኤርሚያስም የተናገረችው ምንም ሊያምን ስላልቻለ ለዛ ልጅ ብለሽ ማለትም አሁን እየጨቀጨቃት ላለው ከሱ ጋር ሆነሽ ነው ልጄን ያስወርድሽው ላላት ማለት ነው ለናው ለሱ ብለሽ ከሆነ ይሄንን የምታደርጊው ከዚህ በኋላ ትልቁ ጠላትሽ እኔ ነኝ እበቀልሻለሁ ብሎ እንግዲህ አስፈራርቷታል ማለት ነው። እንግዲህ ኤርሚያስ ስለተናደደ ነው ኤሚን ሲስማት ኑሐሚን እንድታይ ፈለገው። እንግዲህ ኑሐሚንም ደግሞ ለተሰማ ናሆምን አፍቅሬዋለሁ ብላ ስትነግረው ይሄን ነገር ስለሰማ በቁጣ ሊበቀላት ይፈልጋል። እንግዲህ ይህንን ነገር ከሰማ በኋላ ምንድነው አምራን ጋር በመሄድ እንግዲህ እሷ ለናሆም ብላ ነው ይሄን ሁሉ ነገር የምታደርገው፣ እኔ ደግሞ ሁለቱንም አልለቃቸውም፣ ናሆምንም የሥራውን የእጁን ነው የምሰጠው ብሎ እንግዲህ ሲጮህና ሲንቧረቅባት ሰምተናል። ሌላው ነገር ደግሞ ምንድነው አሁን ላይ ስለ ናሆምና ስለ አምራን ጋብቻ ዝናሽ እንግዲህ የምታረገውን ስታጣ አሁን ላይ የተቀበለች ይመስላል ማለት ነው። ይህንን ነገር ደግሞ ልታደርግ የቻለችው በሌኩን ግፊት ነው። ሌኩን እንግዲህ መጀመሪያ ላይ ይሄ ነገር ከልጁ ጋር እንዲፈጠር አይፈልግም ነበረ። እንግዲህ እዚህ ጋር ምንድነው እነሱ እሱን እንዲያገባ በፍጹም አይፈልጉም ነበረ። ናሆም ግን ምንድነው ያላቸውና አስረግጦ የነገራቸው እሷ በሆዷ ልጄን ይዛለች፣ ልጄን እስኪያዘች ድረስ ደግሞ ሁሉም ምርጫ የኔ ነው፣ እኔ የማገባው እሷን ብቻ ነው ብሎ አስረግጦ ነግሯቸዋል ማለት ነው። እንግዲህ እሱም ለዝናሽ ምን ብሎ ይመልስላታል፣ እኔም እኮ እቺ ልጅ እሱ እንዲያገባ አልፈልግም፣ ነገር ግን ልጃችን እሷን አገባለሁ ብሎ ምርጫው ከሆነች ምን ማድረግ ይቻላል ብሎ እንግዲህ እሷን አሳምኗታል ማለት ነው። እሷ ደግሞ የአምናን ስራ ተረድታለች በደንብ። ያቺ ልጅ ልጃችንን ማግባት የእውነት አፍቅራው ወይም ደግሞ የልጃችን ምራት ሆና እዚህ ቤት ለመግባት አቅዳ ሳይሆን የልጃችንን ሀብት ልትበላው ነው ልትካፈለው ነው ብላ ትነግሯለች። እንግዲህ ይህንን ነገር ስንመለከተው የሴትዮዋ ሐሳብ ትክክል ነው ማለት ነው። አምራን እሱን የምታገበው አንድና አንድ ለገንዘቡ ብላ ብቻ ነው። ኤርሚያስም ደግሞ ስለዚህ ነገር በደንብ ያውቃል። እንግዲህ ከዚህ በፊት ኤርሚያስም አምራንን አጥምዷት ሁሉን ነገር አይቷል። ያንን ነገር እንግዲህ መካድና መዋሸት እንደማትችል ስለምታውቅ ኤርሚያስ ሁሉን ነገር አውቆባታል። እንግዲህ እሷም ምን ልታደርግ እንደምትችል ስለሚያውቅ ማለት ነው አስቀድሞ ቪዲዮ ቀርቷት በእጁ ይዟል። እንግዲህ እሷ ደግሞ የናሆም አባት ይህንን ጋብቻ ፈቅዷል ከሱ ጋር ልንጋባሉ ብላ ስትነግረው እንግዲህ እሱ ደግሞ ይህን ነገር ሲሰማ እንዴ ምን ማለት ነው ከሁለት ያጣሉ ሆን ነው እንዴ ብሎ እያሰበ ኑሐሚንም በዛ በኩል ላጣት ነው እቺን ደግሞ በዚህ በኩል ካገባች እኮ በፍጹም ለኔ ቦታ የላትም ብሎ ያስባል ማለት ነው። እንግዲህ እሱ ሐሳቡ ምንድነው የገቢ ምንጩ አርጓት በዚሁ እንድትቀጥል ነው ማለት ነው አምራን። እንግዲህ ያው ይሄን ንቅር ሲያወጡና ናሆምን ሲያጠምዱት አንድ ላይ ስለነበረ ሁሉ ነገር እንደዚህ ለማድረግ ነው የተስማሙት። አምራን ደግሞ አሁን ላይ ምንድነው የምትፈልገው ከኤርሚያስ ጋር ያላትን እያንዳንዱን ነገር ማቆምና ከናሆም ጋር ሙሉ ለሙሉ መቀጠል ብቻ ነው የምትፈልገው። ኤርሚያስ ደግሞ ይሄንን ነገር በጭራሽ አይፈልግም። ለዛም ቪዲዮ ስለቀረጻት በዛ ቪዲዮ እያስፈራራት እንግዲህ እሱም የቀረጸውን ቪዲዮ ወይ ለቤተሰቦቹ ወይ ለናሆም እንደሚሰጥ ሲያስፈራራት በጣም ተናዳለች። እናም እንግዲህ እሷ ምንድነው አሁን ላይ ይሄ ቪዲዮ ለናሆም ከደረሰው ናሆም ሁሉን ነገር እንደሚያቆመው ታውቃለች። ምክንያቱም ከዚህ በፊት ለአንዴና ለመጨረሻ ጊዜ አብረን አንሆንም፣ ነገር ግን ልጁን ወለጂና ለልጅ የሚያስፈልገውን እያንዳንዱን ነገር አደርጋለሁ ብሎ ተናግሯት ነበርና እንግዲህ በዚህ ምክንያት እሷ ደግሞ ይሄንን ቪዲዮ ስጠው ብላ ባከረዩ ብትፈጥር ምን ሊፈጠር እንደሚችል ታውቃለች። ናሆም ወዲያውኑ ሰርጉንም ምኑንም ትቶ ዜሮ ነው የሚያበላት ማለት ነው። ለዛ እንግዲህ በጣም ደንግጣለች፣ በጣም ተናዳለች፣ ተረባብሻለች። በዛ ላይ ደግሞ አሁን ላይ ሌኩን ጋብቻውን ስለተቀበለ እንግዲህ ገሽማግሌም ለመላክ እያሰቡ ነው። እናም እንግዲህ ዛሬ የተመለከተው ቪዲዮ ኑሐሚን ለኤርሚያስ ልጇን
እንዳላስወረደችና መጀመሪያውን እንዳላረገዘች አስረግጣ ነግሯለች። በሌላ በኩል ደግሞ እንግዲህ በጥፌ የተማተው እዛ ደደብ ጋር እንዳደርሽ ብሎ ለምን እንደሆነ ተመልክተናል። ኑሐሚንም እንግዲህ ከዚህ በኋላ ከማን ጋር እንደምትቀጥል ግራ ተጋብታ እንመለከታታለን ማለት ነው። ኤርሚያስ በዚህ በኩል አስፈራርቷታል፣ በዛ በኩል ደግሞ ዝም ብላ ዳርዳር እያለች ነው። ግን መጨረሻ ላይ ልቦ ወስኖና አርፎ የት እንደሚደርስ አብረን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን እንደምትቆዩ ተስፋ እናደርጋለን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ መልካም ጊዜ ይሆንላችሁ። ይመቻችሁ።